በእዣ ወረዳ የማህበረሰቡ የልማትና መልካም አስተዳደር ጥያቄዎች ደረጃ በደረጃ ለመፍታት በአጭር ጊዜ በመካከለኛና በረጅም ጊዜ እቅድ በማቀድ በርካታ ተግባራቶች እየተሰሩ ይገኛሉ። በተለይም የሚነሱት የልማት ጥያቄዎች መንግስት ካለው አቅም አንጻር ብቻውን መፍታት የማይችላቸው በመሆናቸው መላው ማህበረሰቡ፣ ረጂ ድርጅትና ከተማ የሚገኙ ተወላጆች ግንባር ቀደም ተሳታፊ በማድረግ በተጨባጭ ተጠቃሚ ያደረጉ የልማት ስራዎች መከናወን ተችለዋል። ጁቻ የቶች ተጨራ ውቱ በሰቤ ያሰራ እንደ ወረዳው በግብርናው ዘርፍ የአርሶ አደሩ የማምረት አቅም በማሳደግ ምርታማነቱ በመጨመር የኑሮ ደረጃ እንዲሻሻል በርካታ ስራዎች እየተሰሩ ይገኛሉ። በተለይም ከቅርብ ጊዜ አንስቶ ለረጅም ዓመታት ያልታረሱ መሬቶች ወደ እርሻ እንዲገቡ በማድረግና ከተረጂነት ለመላቀቅ ያሉትን እምቅ ሀብቶቻችን በመጠቀም አርሶ አደሩ ከሌላ ጊዜ በተሻለ ሁኔታ እንቅስቃሴ እያደረገ ሲሆን በወረዳው ለመጀመሪያ ጊዜ በፕሮጀክት ደረጃ የገባው የኤስኤልኤም ፕሮጀክትን በተለያዩ ቀበሌዎች አርሶ አደሩን በመደገፍ እጅግ መነቃቃትን ፈጥሯል። በአጠቃላይ እንደ ወረዳው በግብርናው ዘርፍ እየተከናወኑ የሚገኙ ስራዎች ይበል የሚያሰኙ ነውና ቀጣይም ተስፋ ሰጪ በመሆናቸው ተጠናክረው መቀጠል ይኖርባቸዋል። ደውለት በዋሪጊ ኸረም በኸረጊ ኸረም በኸረጊ ሰበና 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 ሰበና። በጤናው ዘርፍም በሽታ መከላከል መሰረት ያደረገው የጤና ፖሊሲ ተግባራዊ ለማድረግ በተከናወኑ ተግባራቶች ለውጦች እየተመዘገቡ ይገኛሉ። በተለይም የእናቶችና ህፃናት ሞት ለመቀነስ አንድም እናት ቤት ውስጥ መውለድ የለባትም በሚል መርህ ሰፊ ስራዎች እየተሰሩ ነው። የጤና አገልግሎት ለማሻሻል በ2017 በጀት ዓመት ከተከናወኑ በርካታ ተግባራቶች መካከል ኮምፕሬሄንሲቭ ጤና ኬላ እንዲሁም የማህበረሰብ ፋርማሲ አገልግሎት የማስጀመር ስራ የተከናወነ ሲሆን ጽዱ አካባቢ በመፍጠርም በርካታ ስራዎች መሰራታቸው ቀጥሏል። በትምህርት ዘርፍም የትምህርት ጥራት ማምጣት ከሚያስችሉ ጉዳዮች አንዱ የሆነው የትምህርት ተደራሽነትና ግብዓቶች እንዲሟሉ ከማድረግ አንጻር ለክልሉ ብሎም ለዞኑ ተሞክሮ የሚሆኑ ስራዎች ተሰርተዋል። በሂደትም በተማሪዎች ውጤት ላይ መሻሻሎች እየመጡ ይገኛሉና በዚሁ ዘርፍ እየተሰሩ ያሉ ስራዎች ተጠናክረው መቀጠል አለባቸው። ጁቻ የቶች ተጨራ ውቱ በሰቤ ያሰራ ቶቺ 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 ቶቺ። በመንገድ ልማት ዘርፍም ማህበረሰቡ በሰፊው የተሳተፈባቸው መንግስት ድጋፍ ያደረገባቸው በርካታ ቀበሌዎች ላይ የመንገድ ልማት ስራዎች የተሰሩ ሲሆን እነዚህም ወረዳ ከወረዳ ቀበሌ ከቀበሌና ቀበሌዎች ከዋናው አስፋልት ጋር በማገናኘትና ማህበረሰቡም ያመረተው ምርት በቀላሉ ወደ ገበያ እንዲያቀርብ ሰፊ ድል የፈጠሩ ናቸው። ያጣባጭ ወይታነረናኸ ኸረም በኸረጊ ኸረም በኸረጊ ብማት በወነጊ ብማት በሰጪጊ። በስራ ዕድል ፈጠራ ዘርፍም በርካታ ወጣቶች ወደ ስራ እንዲገቡ ምቹ ሁኔታዎች በማመቻቸት እንደ ወረዳው ከራሳቸው አልፈው ለሌሎች የስራ ዕድል የፈጠሩ ሞዴል ወጣቶች ማፍራት ተችሏል። በአጠቃላይ ከላይ በተጠቀሱና በሌሎችም ዘርፎች በተጨባጭ ማህበረሰቡ ተጠቃሚ ያደረጉ ስራዎች መሰራትም ተችለዋል። ሌላው እዣ ወረዳ የበርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መዳረሻ ስፍራዎች ተብለው ከሚታወቁ የዞናችን ወረዳዎች ግንባር ቀደም ተጠቃሽ ናት። በወረዳው አስደናቂ የሆኑ ፏፏቴዎች፣ ደኖች፣ ተክል ድንጋዮች እንዲሁም
ጥንታዊ ቅርሶች የያዙ ገዳማት፣ መስጂዶችና ዋሻዎች ለጎብኚው ክፍት ሆነው በርካታ የሀገርና ከሀገር ውጭ የሆኑ ቱሪስቶች እየጎበኙ ይገኛሉ። የጥንት አባቶቻችን አሻራ የሆኑትን እንደ ሀገር በገጠር ኮሪደር ልማት እንደ ተሞክሮ የተወሰደውን የጀፎረና ባህላዊ የጉራጌ ጎጆ ቤቶች ይበልጥ ለትውልድ እንዲተላለፉ የተለያዩ ስራዎች እየተሰሩ ነው። በአንድ ወቅት የኢፌዴሪ ጠቅላይ ሚኒስቴር የማህበራዊ ዘርፍ ዋና አማካሪ ሙዓዘ ጥበብ ዲያቆን ዳንኤል ክብረት በእዣ ወረዳ መንጠር ቀበሌ ኢሰፋጣት ጀፎረ በጎበኙበት ወቅት እንዲህ ብለውም ነበር። ይህንን ዲዛይን ከመስራት በላይ የእኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት የሚማሩ። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው የምናስገድዳቸው? ከቻለ ዲግሪውን አምጥተን እንስጣቸው ለነሱ። ከዚህ በላይ ምን መሰልጠናል? ስልጣኔ በነገራችን ላይ በህግ መመራት ማለት ነው፣ ሌላ አይደለም። ስልጣኔ ማለት አንዴ በወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አድርገህ መመራት እሱ ነው እኮ ስልጣኔ። ሌላ ምንም ነገር የለውም። የስልጣኔ ህግ አወጡ ባህላዊ ዳኞቹ፣ ያን ህግ ባህል አደረጉት። በዛ ባህል ህዝቡ ተመራ። ከዚህ በላይ ስልጣኔ ምን አለ? ስልጣኔ እኮ ነው በቃ፣ ሌላ ምንም ትርጉም የለውም ስልጣኔ። አንድ ሰው ይሄንን አክብሮ ይሄን ያህል ረጅም አንዳንድ ቦታ እስከ 7-8 ኪሎ ሜትር ነው ገጥሞኛል። በጣም በተከታታይ ምንም ሳይቋረጥ መንገድ ላይ ገደል ካልገጠመው ወይ ወንዝ ያው መንደር የሚከፍል ወንዝ ካልገጠመው በስተቀር እሱንም ተከትሎ ይሄድና ረጅም ቦታ ይሄዳል። ይሄንን አክብሮ ቅድም እንደተባለው 150 ዓመት ነው አሉ ማለት ይሄው ይሄን ያህል ጊዜ ሳይቆርጥ ይሄድን ከቆየ እኮ ስልጡን ማህበረሰብ ማለት ሌላ ምንም እኮ እኛ ወደዚህ ለመሄድ ነው እየተማርን ያለው። እዚህ ለመድረስ ነው ልጆቻችን እያስተማርን ያለው። እና እኔ እንደውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሌዎችን የሚወቅሰው ይሄን የመሰለ ነገር እንዴት ደብቃችሁ? ይሄን የመሰለ ነገር ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይሄ። እኔ እንደውም በመንገድ ላይ ያለፍኩባቸው የመጣሁት ከተሞች ይሄንን ወደ ከተማ ይዞ ባለመሄዳቸው ነው። ይሄንን ወደ ከተሞች መሄድ ነው። የከተሞቻችን መንገዶች ለምን ጠበቡ? ይሄን የመሰለ ባህል ይያል ይሄን የጠበቃችሁ ይሄን የሰራችሁ ይሄን ያስከበራችሁ ሽማግሌዎች እናንተ ናችሁ የሰለጠናችሁ። እኛ መሰልጠን አቅቶን ነው መንገዶቹን ሁሉ ቀንሰን የዋሁን መኪና ማሳለፍ እስኪያቅተን ድረስ ለመንግስት ዳና ያመጣንበት እየገፋን ስንችል ቤቱን ካልቻልን አጥሩን ካልቻልን የሆነውን ነገር እየገፋ መንገድ ላይ አውጥተን ዛሬ አፍርስ አታፍርስ፣ ካሳ ክፈል አትክፈል፣ በዚህ ሂድ በዚያ ሂድ መከራ የታየው ይሄ ስልጣኔ ጠፋ እና አደራችሁን የሰለጠናችሁት እናንተ ስለሆናችሁ እንደኛ እንሆናለን ብላችሁ መከራ እንዳለ እንደኛ እንሆናለን ብላችሁ እኛን እንደናንተ መሆን ያለ ይሄን ጠብቃችሁ ሂዱ። ለልጆቻችሁ ንገሯቸው ስልጣኔ ይሄ ነው። እኔ እንዲህ አይነት ቦታዎችን ያየሁት ስዊዘርላንድ ከተሞች የገጠር ከተሞች ናቸው። እንደዚህ በጣም ሰፊ ጎዳና አላቸው፣ ኋላ ሜዳ አላቸው፣ ከፊታቸው እንደዚህ ሰፋፊ ያላቸው። ብዙ የአውሮፓ አገሮች አላየው የከተማ እንትን። የስዊዘርላንድ ግን የገጠር ስልጣኔያቸው ልክ እንደዚህ ነው። በአጠቃላይ እንደ ወረዳው እነዚህን ጨምሮ በባህልና ቱሪዝም ተቋማት እየተከናወኑ የሚገኙ ተግባራቶች የእዣ ወረዳ ባህል ቱሪዝም ጽሕፈት ቤት ኃላፊ የሆኑትን አቶ በለጠ ሳህሌ፣ የጽሕፈት ቤቱ ባለሙያ አቶ አብርሃም መላኩ እንዲሁም በሸብራደን ቀበሌ ሻም ጀፎር አግኝተን ያነጋገርናቸው ነዋሪዎች ሐሳባቸው፣ አስተያየታቸውና መልእክታቸው እንደሚከተለው ገልጸውልናል።